አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛኝ በያላችሁበት። ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቤት አዲስ ከሆናችሁ ሼር፣ ላይክ እያረጋችሁ አበረታቱን በቅንነት። ዛሬም እንደተለመደ ዜማን ይዤላችሁ መጥቻለሁ እና ቤተሰብ ክፍል 27 ይለቀቅልን። ለምን ቆዩ ማለት ነው። በጣም ቆዩብን ማለት ነው። ዜማዬን አይታችኋል። አንጎራገር የኛ የዜናዬ ውዷ አንገራጋሪ ማለት ነው። ሁሌም ያንጎራገራት ልቧን ሰረቃ፣ ሁሌም ደግሞ ያንጎራገራት ልቧን ሰረቀች። ያ ደግሞ ውልክፍ ማለት ነው። ተንከሲስ የእውነት ተንከሲስ ነው። ያዳ ደግሞ ላዝም ማስታወስ አለበት ማለት ነው። ቤተሰብ እስከ መቼ ያ ተንከሲስ እንደዚህ እያረጋቸውም ይኖራል? ከልቡ ማስታወስ አለበት። አንተን እንደዚህ ላደረገው ሞት ብቻ ነው ቅጣቱ ይላል። አይ ሞትማ አይሆንም። ሞትማ ከገዳም ከሷ አልተሻለም ማለት ነው። ለዚህ ተራ ነገር ብላ የሰው ህይወት ማጥፋት ይላል። ለአንተ ተራ ነገር ነው እንዴ? ጓደኛውን መቅማት፣ ከጓደኛ መለያየት፣ ፍቅረኛህን ማግለል፣ ዱርዬ ሰብስቦ መደብደብ ለአንተ በቃ ተራ ነገር ነው ይላል ማለት ነው። ግን ያም ቢሆን ያዳ ፍቃደኛ አልሆነም ማለት ነው። ሁሌ ማለት ነው። ምክንያቱም የዚህ ተንከሲስ ነገር ስለሚያውቀው መሰለኝ። ስለዚህ ክፍል 27 ይለቀቅልን። ለምንድን ነው ያልተለቀቀው? እንደኔ በጉጉት የጠበቃችሁ ካላችሁ ላይክ ሼር እያረጋችሁ እስኪ ቤተሰብ ሆኑ አበረታቱ ማለት ነው። ቤተሰብ በጣም ነው እና ዜማዬ በቃ ሁሉንም ነገር ነገርኳት። ከዚህ ሁሉ አልፎ አሁን ዜማዬን ላገና እያለ በደስታን ፍንድቅድቅ ብለዋል። ከተገናኙም በኋላ እኔ እንጃ ከንፈሯ ላይ ምንድነው ያለው? እንትን ማር ነው ያለበት ወለ ትንሽ ነክሳበት ነው ምንድነው? ግራ ገባኝ። እኔ ደግሞ የተንከሲስ ከደረሰባቸው እያልኩ በጣም ውስጤ ተጨናንቆ ነበር ማለት ነው። የሆነ ድራማ መሆን ራሱ ረሳሁት ማለት ነው። ቤተሰብ እና አንዳንድ ያላችሁ አይደል ጅል አንፏላ አቢ መሐመድ ጅል ሲጀላጀል ይፈጃል ቀኑ ተባለ። ቤተሰብ ሱብሃንክ እና ስለዚህ ክፍል 27 ይለቀቅልን። አልተለቀቀም። አሁን 3ኛ ቀን ነው ያዙት መሰለኝ። ለምንድን ነው አንጎራጋሪዋ ዜማዬ ለምን አልመጡም? ምንድነው እየቆዩብን ያሉት? ቶሎ ብቅ በሉ። ደግሞ ተወጃነትን እንደዚህ አግኝታችሁ ብቅ ማለት አለባችሁ ማለት ነው። ተፍ እያላችሁ ከች በሉልን ማለት ነው። እናንታችሁ ቤተሰብ ደግሞ ላይክ ሼር እያረጋችሁ ሰብስክራይብ እያረጋችሁ ቤተሰብ በመሆን አብራችሁን ሁሌም ቆዩ ማለት ነው። አብሮነታችሁ በፍጹም መለየት የለብም። አዎ ሰላማችሁን ደግሞ ያብዛልን እና ያ ተንከሲስ መቼም ቢሆን እነሱን ለማጣላት ደፋ ቀና ይላል። ደፋ ቀና በቃ አሁን ያልኩሽን ነገር በቶሎ ብለሽ ደውዪ ይላታል። እሷም ደግሞ አንስታ ቤዛ ትደውላለች እያለቀሰች ማለት ነው። ምክንያቱም ይህን ሁሉ የሚደረገው ዜናና አንጎራጋሪ እንዳይገናኙ ማለት ነው። እሱስ ልስትሮ ጠራጊ ቢሆንም
ቆንጆ ወጣት ሰርቶ የሚያገኝ በራሱ የሚተዳደር ማለት ነው። እኔ በነገራችን ላይ ስራን የሚንቅ ሰው ራሱ የተናቀ ነው ማለት ነው። ስራ ማለት ስራ ክብር ነው። ስራ ያከብራል እላችኋለሁ ቤተሰብ። ምክንያቱም ትላንት አንዳንድ ኮሜንቶችን ስላየው ማለት ነው በአንድ ልጅቷ እሷም እኮ ሁላችንም አሁን እዚህ አረብ ሀገር ሆነን እኮ የምንከታተለው የመዳም ቅመሞች ነን እኮ አብዛኛችን ማለት ነው። ጊዜያችን ምናችን ትተን ማለት ነው። ግን አንዳንድ ኮሜንቶች ሳያቸው ማለት ነው ያ ልጅቷ እኮ ኢትዮጵያ ሆና ቤተሰቧን በቅርብ እያየች የአረብ ሀገር ልክ ብር ባይከፈላትም ስራ ክብር ነው። ትስራበት፣ ትኖርበት። በቃ ለምንድነው የሰውን ልብ ልንሰብር እንወጣለን? እኔ አንዳንዴ ግርም ይለኛል ማለት ነው። አንቺ እንደዚህ ነሽ አንድ እንደዚህ ማለት ስራ ክብር ነው። ስራ ያከብራል። በቃ ስራ የሚሰራ ሰው የሰውን እጅ አያይም። ስራ የሚሰራ ሰው ማንኛውም ስራ ማለት ነው። ስራ የሚንቅ ሰው ራሱ የተናቀ ነው ማለት ነው። ሁላችሁም ማለት ነው ቤተሰብ ስራ የሚንቅ ሰው በቃ መቼም የተናቀ ነው። ምክንያቱም ስራ ነው የሚያከብራችሁ። ከሰራችሁ ነው ገንዘብ የሚኖራችሁ። ከተንቀሳቃሽ ተፍ 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 ማለት አለበት አለ እንትን በጽናት ድራማ ተፍ ተፍ ማለት አለበት አለ እናቱ ስትናገር። ስለዚህ ተፍ ተፍ በወጣትነት ተፍ ተፍ ካላላችሁ ስራ ማንኛውንም ስራ ከናቃችሁ መፍትሄ የት ነው የሚመጣው ማለት ነው? በትንሹ ስራ ነው እኮ ትልቅ ደረጃ የትልቅ ቦታ ደርሳችሁ ስራ የምትይዙት ማለት ነው። በትንሹ ስትጀምሩ ነው ማለት ነው። ስራውን ትንሹን ስራ የናቀ ሰው በአንዴ ትልቁ ደረጃ መድረስ የለበትም። ምክንያቱም ህፃን ልጅ እኮ መጀመሪያ ተቀምጦ ከዛ በንት ሄዶ ከዛ በእግር ይሄዳል። ከዛ እንደዚህ ነው እኮ ትልቅ የሚሆነው ማለት ነው። ስለዚህ በትንሽ ስራ ነው ትልቅ ደረጃ የምትደርሱት ለማለት ነው። ምክንያቱም አንዳንድ ኮሜንታተሮቹን ስለሚያያቸው ማለት ነው። ይህ ነገር ጥሩ አይደለም፣ ጥሩ አስተሳሰብ ያላችሁ አይደለም ለማለት ነው። ምክንያቱም ስራ ያከብራል። ስራ በጭራሽ ክብር ነው ማለት ነው። የተከበረ ነው እና እላችኋለሁ ቤተሰብ። ለዚህ ቤት ደግሞ አዲስን ከሆናችሁ ላይክ ሼር ያረጋችሁ ዜማ 27 ይለቀቅልኝ የምትሉት ሼር ላይክ ያረጋችሁ ቤተሰብ በመሆን ሁሌም የሚለቀው ቪዲዮ እንዲደርሳችሁ ማድረጋችሁን አትርሱ እላለሁ ቤተሰብ። እናንታችሁ አጥፉ ላይክ ሼር እያረጋችሁ ሁሌም ቤተሰብ አድርጎኝ አበረታቱኝ ቤተሰቦቼን። እና አንጎራጋሪ ዛሬ መለቀቅ አለበት። ዜማዬ ዛሬ መምጣት አለበት። የኛ አንጎራጋሪ ማለት ነው። የእውነት ምናችሁ በጣም ነው እንትን የሚለኝ ማለት ነው ልጁ ማለት ነው። ስለዚህ እያንጎራገራ ልቧን ወስዷል። እሷም ደግሞ ሲያንጎራገር ልቧ ፍርቅ ብሎ ከሱ ነው። አሁን ሁሉንም ነገር ነግሬያታለሁ ልንገናኝ ነው እያለ በጣም ነው ሲሆኑም ታገናኙ ማለት ነው። እኔ ደግሞ አሁን ከሆኑ እሱ ደርሶባቸው ሊለያቸው ነው ወይ ሳይገናኙ ሊቀሩ ነው ወይ ድራማ መሆኑን አረሳው ብላችሁ ነው። ኧረ ጉድ መጃጃል አለ እና አሁን የኔ መጃጃል ምን ትላላችሁ? እውነት ሳቁ። በዚህም ደግሞ የሆነ ነገር የምጽፉ ልትኖሩ ትችላላችሁ። እናንታችሁን ፈገግ ልትሉ ነው ማለት ነው። አንዳንዴ የሰውን ልብ በኮሜንት ባንሰብር ኮሜንት መጻፍ ካልቻል ዝም ብለን ብንወጣ የተሻለ ነው። ቪዲዮን አይተን ማለት ነው በቃ። ምክንያቱም መልካምነት ለራስ ነው እላችኋለሁ ቤተሰብ። እና አንጎራጋሪ እንዲማመጣብን የኔን ቤት ሼር ላይክ ያረጋችሁ አበረታቱን። በጣም 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 ነው ከልቤ የምወዳችሁ። ከልቤ ነው የምወዳችሁ እኔ
ሰላማችሁን ደግሞ እንዲያባዛልኝ ዱአ ነው ማደርገቻቸው። አንጎራጋሪ ቢዚ አንጎራጋሪ እንዲመጡልን ሁላችሁም በኮሜንት ቆዩብን ማለት ነው። መቆየት የለባቸውም። አሁን 3ኛ ቀን ያዙ ማለት ነው። አለቀቁም። ስለዚህ ያ ተንከሲስ ደግሞ ብቻ የሚያደርገው ነገር በቃ ደስ የማይለው እነሱ አብሮነታቸው እንዳይቀጠል አብሮ እንዲገናኙ ያደርጋል። እሱም ያው ለራሱ ነው እኮ እሱም እኮ እየጨፈረ ያለው ለራሱ ነው ማለት ነው። ለራሱ ለማድረግ ነው። ዜማዬን ለራሱ ለማድረግ ነው ጥረት እያደረገ ያለው ማለት ነው። ብቻ የኔና ብቻ ናት እያለ ማለት ነው። ሲያምር ይቅር ሁሉን ነገር ጨርሳ ነግሯታል እያንጎራገራት። ስለዚህ እሷም ደግሞ ነገሮችን ሁሉ ጨርሳ አውቃለች ማለት ነው። ነገሩ አለቀ ማለት ነው። በቀጣዩ ደግሞ 27ቱ ሲለቀቅ ደግሞ የተሻለውን ለማየት ጓግተናል። እንደኔ የጋጋችሁ ካላችሁ ማለት ነው። ስለቆዩብን ነው እኮ ይሄን ቪዲዮ ለመስራት የተገደድኩት ማለት ነው። 3 ቀን ስለደረሱ እና እላችኋለሁ ቤተሰብ አብራችሁን ቆዩ። ሼር ላይክ እያረጋችሁ አበረታቱን ቤተሰቦቼ። የምወዳችሁ የማከብራችሁ ሼር ላይክ እያረጋችሁ ቤተሰቡን ቤቴን አበረታቱት። ሞቅ ደመቅ ሸብረቅርቅ እያረጋችሁ ገባ በሉ እላችኋለሁ የኔ ውዶች ማለት ነው። እና ሁሌም በሌላ ቪዲዮ እስከምንገናኝ ቤቴን አበረታቱኝ። ሼር ላይክ እያረጋችሁ አበረታቱ። ላለው ሰላም አለይኩም ወራህመቱላሂ ወበረካቱ።